ዛሬ የምናየው ለክትትል የመጣው ታካሚያችን ነው። የታካሚያችን የ27 ዓመት ወጣት ልጅ ሲሆን ከአንድ ወር በፊት አካባቢ ኤሌክትሪክ ቮልቴጅ ስራ ላይ እየሰራ እያለ ነክቶት ወድቆ ወገቡን የተጎዳ ክላይንታችን ነው። የዛኔ ሲመጣ ሁለት እግሮቹ ማንቀሳቀስ አለመቻል፣ ሽንት መሽናት አለመቻልና ከወገብ በታች ስሜት አልባ መሆን ነበረ። ለዚህኛው አስፈላጊውን የአንደኛ ደረጃ እርዳታ ከተደረገ በኋላ ከምርመራዎቹ አንዱ ደግሞ ሲቲ ስካን አሰስተ ነው። ወገቡ ላይ ወይ ደግሞ በእኛ ቋንቋ አከርካሪ አጥንት የሚባለው ጋር ታችኛው ኤሉቱ የሚባለው ላይ ስብራት ያሳይ ነበረ። ስብራቱ ደግሞ ወደ ነርቭን ተጭኖት በዛ ምክንያት ነበር እግሮቹ ማንቀሳቀስ መቻል ያቃተውና ሌሊት ነበር የመጣው 2:30 ምናምን አካባቢ ለ3 ሰዓት ተኩል አካባቢ የፈጀ ሰርጀሪ ተሰጥቶለት ተጭኖት የነበረውን ፍራግመንትስ ኦፍ ቦን የአጥንት ስብርባሮች አውጥተን ከላይና ከስር ደግሞ ደጋፊ ብረቶች አስገብተን ኦፕራሲዮን ሰራንለት። ከኦፕራሲዮን በኋላ ለ3-4 ቀን ያክል እኛ ጋር ቆይቶ ዲስቻርጅ አደረግነው ሲሆን ዛሬ ለፎሎ አፕ መጥቶ ይኸው ወክ ማድረግ ጀምሯል። ዶክተር አሰፋ ክፍሉ እባላለሁ። ማንኛውም ከነርቭና ከነርቭ ጋር የተያዙ ጉዳቶችንም ወይም ደግሞ ለረጅም ጊዜ የቆየ ወገብ ህመም፣ የነርቭ በሽታዎችን እርዳታ ከፈለጉ ICMC ሆስፒታል መጥተው እርዳታ ማግኘት ይችላሉ።